ብቸኛ ያለኝ ተስፋ ትዳሬና ቤቴ ነው። እዚህ ቤት በቆየሽና ወደ ሐሳብሽ በተጠጋሽ ቁጥር ወደ ሞትሽ እየቀረብሽ መሆንሽን እነግርሻለሁ። What does it mean? በደንብ ሰምቼሻለሁ። በደንብ ስሚ። ድጋሚ ቤቴን ለመበጥበጥ ከሞከርሽ ከቤቴ ውጭልኝ ብያለልሽ። ስለ ዘንዶ ለማውራት መጀመሪያ ወንዙን ተሻግሮ ነው ይባላል። ቤቴ ውስጥ ነው ያለሽው። እገልሻለሁ። እንዴ is that true? እኔ ያልኩት ነገር ነው እንደዚህ ያስቆጣ? ይኸውልሽ ቤተሰቤን ለመበጥበጥ አንዲት ነገር አደርጋለሁ ብትይ እኔ አጠገብሻለሁ። ውሳኔው ያንቺ ነው። ያኔ ደግሞ ደሳለሽ እና በቃ ማይ ሆቴሉን እናዘጋው። አክስትሽ ካልተመቸሽ በቃ ውጭና እዛ እናዘጋዋለን። እዛ ትሆኛለሽ። እሺ አይዳጣዬ 1 ሚሊዮን ብር ስራ ሳትሰሪ ካገኘሽው ያልቃል። ትንሽ ነው ግን ለኛ ብዙ ነው። እሺ እናቴ አሁን ግን ሀብታም መሆኔን አውቀሻል አይደል? እሺ አሁን ዛሬ ማታ አንቺ ጋር እንዳደጥፈ ደግሞ በጣም ደብሮኝ ነበር። በጣም ተጨንቄ ነበር። ማርቲ ቆየት መሄጃ አለኝ። አላውቅልሽ። ወደ ምትሄጂበት ሂጂ። አንቺ እንደሆንሽ ከጥፋትሽ የምትማሪ ሰው አይደለሽም። ማርቲ እባክሽ ይቅርታ አድርጊልኝ። እንደ አክስቴ እንደኔ የቤት ስራ ሳሰሪ ቀርተሽ ነው ተንበረከክሽ? በቃ ተነሺ። እንደው ሰሚኛልሽ መዲ፣ የቀረሽን ጊዜ በስነ ስርዓት እኛን መስለሽ ስርዓትሽን ይዘሽ ትኖሪ እንደሆነ ኑሪ። አለበለዚያ ግን ነግሬሻለሁ፣ እማማ ትሙት ድጋሚ ይቅርታ ማድረግ አይደለም እስከ ወዲያኛው ነው የምንቆራረጠው። ይሄ መጨረሻ ቃሌ ነው። እንዴ ማርቲ ባጠፋም እኮ እህትሽ ነኝ። በዛ ላይ ደግሞ እኔ ባልቴኔ ልጅ የሚለው ነገር አባዬ ያው ጊዜውን ጠብቆ ባንተና በእኛ ላይ ደረሰ መጣብን። እስኪ አባዬ የምታስታውሰው ከሆነ በልልኝ። በዚህ ጊዜ ሁሉን ማስታወስ እችላለሁ ብለሽ ነው? ባይሆን ስልኬ ላይ ያለ መሰለኝ። እሺ አባዬ ይሁን። ግን ቁጭ በጣም ከባድ። አንዳንድ ጊዜ ህይወት መጨረሻዋ እንደዚህ ይሆናል። ታውቂያለሽ የኔና የትዬ ነገር ሳስበው ሁልጊዜ ይጨንቀኛል። አምላኬ በዚህ ነገር ይቀጣኝ ይሆን? እኔ እንጃ። እማዬ አባዬ ግን እንዴት ካንቺ ጋር ሊተኛ ቻለ? አስገደዶሽ ነው ወይስ ፈልጋችሁ ነው? ታሪኩ ብዙ ነው ዳጣዬ። ወጣት ነበርኩ፣ ገና ለጋ ልጅ ነበርኩኝ። ጋሼ ራሱ እንደዚህ እንዳሁኑ ጸጉሩ ላይ ሽበት አላወጣም ነበር። ያው በቃ እትዬ ለ1 ዓመት ከ6 ወር ያክል ውጭ ነበረች እና ጋሼ አይኑን ጥሎብኝ ነበር። በጣም ያይ ነበር። እኔም ያው ልጅነትም አይደል ይህንን ስለማውቅ በፊት ለፊቱ መላለስ ነበረ። ብቻ ዳጣዬ እንዴት እዛ ላይ እንደደረስን ሌላ ጊዜ እነግርሻለሁ። አብዛኛው ጥፋት የጋሼ ቢሆንም ያው እኔም ብዙ ጥፋቶች ነበሩብኝ። ዋን ፈልገሻት ነው አይደል የመጣሽ? አንቺ ልጅ አሞሻል እንዴ? አዎ። ወይኔ እናቴ እኔ መመኝ ምን እኔ አላውቅም። አንቺ ምን እንቦቀቅላ ነሽ እንዴ? የሚያምሽ የማታውቂው እንዴት ትልቅ ሰው አይደልሽ? እንጃ ዝም ብሎ ይደክመኛል። ደክመኛል? ምኑን ሰርተሽ ሆኖ ምን ስቆፍሪ ነው ስጎለጉይ ነው ስታጭ ትምህርት ቤት ቁጭ ብሎ ለመምጣት ደግሞ ደከመኝ የምትይ? መኖር እኮ ነው የሚደክመኝ ገዜ። ሰላም ጤና ይስጥልን። ውድና የተከበራችሁ የመሲ ቻናል ቤተሰቦች ወይዘሮ የማርታ እህት ወይዘሮ ነው ወይዘሪት በጣም አስቀያሚ ስም ነው ያለሽ በእውነቱ ከሆነ ማለት ነው። ምክንያቱም የሰው ቤት የሰው ትዳር ልትበጠብጭ ቆርጣሽ እንደተነሳሽ እያየን ነው። ደሬ ግን ዝቶብሻል። ይኸውልሽ መድኃኒት ለምን መጣሽ ሲላት እንዴ አንተና የውሸት አንተና ማርታ ተመካክራችሁ አይደል እንዴ ይቅርታ አድርገንልሻል ያላችሁኝ? እና ደግሞ ብቸኛ ነኝ ደበረኝ ታውቃለህ። በቃ አይም ሶሪ ደሬ ትለዋለች። እገልሻለሁ አርፈሽ ጊዜሽን ያለሽን ጊዜ በሰላም ጨረሰሽ ብትሄጂ ጥሩ ነው። ምክንያቱም እኔ ያለኝ ትልቅ ሀብትና ተስፋ ትዳሬ ነው። ነግሬሻለሁ። እኔ ሰው ገድዬ አላውቅም፣ ግን ሰው መግደል
ባንቺ ሞክረዋለሁ። ስለዚህ አርፈሽ ተቀመጭ ነግሬሻለሁ። ከዚህ በኋላ አንድ ነገር ለማድረግ ሞክራለሁ ብትይ ያልሽውን ሰምቻለሁ። ሞክራለሁ ብትይ ከቤቴ ውጭልኝ አላለሽም፣ እገልሻለሁ። ሰው ገድዬ የማላውቀውን እገልሻለሁ ይላታል ዳጣ። እዚህ ጋር እናቷን እያወራች ነው። በጣም ደስ ብሏታል። በቃ ፍንድቅድቅ ያለ ሳቅ እየሳቀች ነው እናቷን በማውራቷ እናቷን እንደዚህ በማድረጓ ምናምን በቃ በጣም ደስ ብሏታል እናቷን ስላገኘች ማለት ነው። ሰላምዬ አንቺ ጋር መጥቼ ልደር? አይ ተይ ዳጣዬ ጥሩ አይደለም፣ እባክሽ ተጠንቀቂ ልጄ፣ እባክሽ ቤት ስንመጣ እንደዚህ እንዳትይ፣ በቃ ብቻችን ስንሆን እማዬ ትይኛለሽ፣ እባክሽ እንዳይሰሙሽ ትላታለች። ከዛ እሺ በቃ ሰላምዬ፣ ግን በቃ አክስትሽ ደስ የሚላት ከሆነ በቃ ሆቴል እናዘጋለን። እኔ ሀብታም ነኝ። እሺ እኔ ልጅሽ ሀብታም ነኝ እና ምንም ችግር የለውም። 1 ሚሊዮን ብር ያለኝ ሰው ነኝ። ሳልነግርሽ ስጦታ ሰጥተውኛል እኮ እማዬ ማርታና አባዬ 1 ሚሊዮን ብር ለልደቴ ስጦታ ሰጥተውኛል ትላታለች። እሺ ልጄ ደስ ብሎኛል ያደርግልሽ ትላታለች። አዎ እማዬ ትላትና ከዛም ማርታም ከክፍሏ ወጣ። አንቺ ደፋር እንዴት ትመጫለሽ? ለምንድን ነው የመጣሽው? ትላታለች። ለምን እንዴት ትመጫለሽ? እንዴት አይነሽን በጨዋታሽ ትመጫለሽ? ስትላት እንዴ በቃ ማርቲ በቃ ፕሊስ፣ እኔ ታውቂያለሽ ከእህቴ ቤት ውጭ የት እሄዳለሁ? ስለዚህ በቃ ይቅርታ በቃ ትላታለች። ከዛም እሺ ሁለተኛ እንደዚህ አይነት ስህተት ከተደገመ ግን የማማተሙት የመጨረሻችን ነው የምንቆራረጥ። በጭራሽ ዝም አልልሽም፣ የመጨረሻ ነው የምንቆራረጥ ትላታለች። እሺ እንዴ ደግሞ ባጠፋ ስህተትሽ አይደለው እንዴ ትላታለች። ነግሬሻለሁ በትዳሬና በባሌ አትምጭ። አይ ማርቲ አንቺ አሁንም እንደ ድሮው የደሬ ፍቅር አውሮሻል። አሁንም ድረስ ደሬን በጣም ነው የምታምኑ። ተይ ዓይንሽን ግለጪ ትላታለች። ጀመረሽ ደግሞ ብላ ትናገራት ትላለች። ይኸውልሽ አንቺ እኔን ስለ ትዳር አትመክሪኝም፣ በጭራሽ አትመክሪኝም ስለ ትዳር እሺ ትላታለች። እሺ አንቺ ባልሽን ያን መሰለ ትዳርሽን ባልሽን በትነሽ እኔን ስለ ትዳር አትመክሪኝ፣ አርፈሽ ተቀመጪ ትላታለች። እሺ ትላለች። እሷ ግን መድኃኒት ግን ሁሉንም ነገር ይፋ አወጣዋለሁ፣ እዚህ ቤት ያልጨረስኩትን ጉዳይ ሳልጨርስ አልሄድም ትላለች። ታውቋታል ደሬ የዳጣበት እንደሆነ ታውቋታል። እናም ማርታ ግን ፊት ልትሰጣት አልቻለችም። በጭራሽ አርፈሽ ተቀመጭ ነግሬሻለሁ፣ በጭራሽ እንዳታስቢው፣ እኔን በትዳሬ መሀል ጣልቃ አትግቢ፣ በትዳሬ ማንንም አልሰማም፣ ትዳር የሁለት ሰዎች መግባባትና መቻቻል ነው እንጂ ሶስተኛው ግን አያስፈልግም እና ለምክርሽ አመሰግናለሁ ትላለች። ኤቢ ናታንን አግኝተው በቃ ኤቢ አሁንም የናታን ፍቅር ሊወጣላት አልቻለም። አንተ ለምሳሌ እኔ እወድሃለሁ፣ ዳጣም ተወድሃለች እህቴ ሲላት እኔም እወዳታለሁ ሲል አንተን ማን ጠየቀህ ትላለች። ኤቢ አንዳንዴ ላመኑበት ነገር መታገል ጥሩ ነው፣ ግን ደግሞ በፍቅር ጉዳይ ግን አይሆንም። ምክንያቱም እሱ ሳይፈልጋት እሱ ዳጣን እየወደዳት እሷ ብቻ ብትወደው ምንም ትርጉም የለውም እና እሱ ግራ ይገባዋል። በጣም ነው ግራ ይገባው። ከዛም በቃሽ ተነሽ ወደ ቤት እንሂድ ይላትና አይ እኔ አባዬ ጋር ነው መሄድ የምፈልገው ቢሮ፣ ያች አክስቴ መጣለች ስትል ወደ አባቷ ቢሮ ትመጣለች። አባቷ ጋር መጣ ተረት የድሮ አባባል እንዲህ ሲያነብላት መሲላት በጣም ስቅስቅ ብላ ታለቅሳለች። ስቅስቅ ብላ ታለቅሳለች። በጣም ነው ያሳዘነችኝ ስታለቅስ በእውነቱ ማለት ነው። አባቷ እያሳዘናት ነው። እኔ የምልህ አባዬ የዳጣን እናት አስተዋውቃታል እንዴ? ነግረሃታል እንዴት? ዝም በይ ሄቢ፣ ምን ይሰራልሻል? እሱ ጉዳይ ምን ይሰራልሻል? ደግሞ አላስጨንቀኝ ብለሽኛል እንዲ አግዛለሁ ብለሽኛል እንዴ ሲላት አዎ አላስጨንቀህም እና ማግዝሃለሁ። እሺ በቃ አባዬ ትለዋለች። ከዛም እያነበበላት ዳጣም እናቷ ጋር ሄዳ
እናቷ ጋር ሄዳ እማዬ ዛሬ እኔ ቁርስ ምሰራልሽ እሺ ትላታለች። ወገኛ የት የምታውቂውን ስትላት እኔ እኮ እችላለሁ እማዬ እችላለሁ እኮ ምንም አያቅተኝም አስለመደሽኝ አይደል እንዴ ወገኛ ትላታለች። በጣም ደስ ብሏታል እናትየዋ ልጇን በማግኘቷ ልጇ እንደሆነ ስላወቀች በጣም ደስ ብሏታል። ከዛም በቃ አሁን ገበያ ሂደን ልብስ ገዛልሻለሁ አብረን እንሄዳለን እሺ ልጄ ወንድምሽ ይነሳና ቤቢ ተኝቷል ቤቢ ይነሳና እኔ ቁርስ እሰራለሁ ቁርስ በልተን አብረን እንሄዳለን አንቺማ ምንም ጠፍርም ቢሆን እለብሳለሁ ትላታለች። እኔ የምልሽ እማዬ ግን አባዬ ጋር እንዴት ነው አንቺ ጋር ሊተኛ የቻለው? ማነው የተሳሳተው ስትል የማነው ጥፋት አስገድዶሽ ነው ወይስ ስትላት አይ አይደለም ዳጣዬ ታሪኩ ረጅም ነው። በፊትም ይከጅለኝ ነበረ። ማርታ ለአንድ አመት ከ6 ወር ወደ ውጭ ሄዳ ነበረ። በዛ መሀል እኔም በአጠገቡ እመላለስ ነበረ። ያኔ ነው የተሸነፈው። እኔም ልጅ ነበርኩ። ወጣትነት ነበረ፣ አለማስተዋል ነበር። እንደዛ ነው የሆነው ልጄ። ምንም ጥፋቱ የጋሼ ቢሆንም እኔም ግን ስህተት ሰርቻለሁ ትላለች። ፈጣሪ ቀጣኝ ይሆን አላውቅም። ማርታን በጣም በድያታለሁ ትላለች። በድለናታል ትላለች። አዎ እማዬ ማርታ ከሰማች ሰው የምትሆን አይመስለኝም ምን እንደምትሆን ትላታለች። ልጄ ምንም ማድረግ አይቻልም ትላለች። መድኃኒት ገና ከሆኑ ስራዋን ጀምራለች። ወደ ዳጣ ክፍል ገብታ እየበረበረች ነበረ ቤቱን በአንድ እግሩ እየቆመችው ነበር የዳጣን ክፍል። ከዛም እሺ ምን ላይ አክስቴ የት እየሄድሽ ነው ስትላት አይ እዚህ ክፍል ልተኛ እንዴ መቼም ዳጣ አትመጣም ያቺ ምናምንቲያ መቼም አትመጣም እዚህ አታድርም ስትላት እንዴ ክፍልሽ ምን ሆኖብሽ አለቻት። አይ ምንም ያው ስላልተመቸኝ ነው ይሞቃል በዛ ላይ ደግሞ መስኮቱ ፊት ለፊት ነው ትላለች። እሺ ብላ ተውት ስታደርጋት ዳጣ ድንገት እየበረበረች አክስቷ ክፍሏን እየበረበረች ትመጣለች። ከዛም ስትመጣም በጣም ትደነግጣለች። እሷ አላየቻትም ገና ግን ቤቱን እየበረበረች ነበረ። ስትከፍትም አይታታለች። እንግዲህ መጨረሻውን አብረን የምናይ ይሆናል። ውድና ለከበራችሁ የዳጣ ቤተሰቦች ይህን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዳጣን የምትወዱ ናታንን የምትወዱ ደግሞ ሼር አድርጉት ማለት ነው። ውድ ቤተሰቦቻችን አክስትየዋም ከቤትም እንድትወጣ ማድረግ አለባት። ምክንያቱም ይቺ አክስትየዋ ይሄን ቤት በቆሙ ልታቃጥለው ምንም አልቀራትም። በቃ እውነታውን አውቃ እህቷ ትዳሯን እንድትበትን ትፈልጋለች ማለት ነው። ደሬን ሁሉንም ጉድ ልታወጣ ምንም አልቀራትም። ኦልሬዲ ግን ጫፍ ላይ ደርሳለች። እሷ ግን ታይቷታል ማርቲ ነች። ማርቲ ግን 100% ሙሉ ለሙሉ አምነዋለች። ያው ደሬን እንደዚህ ያደርጋል ፍጹም አጠረጥረውም። አንዳንዴ የማይገመት ሰው ነው የማይገመት ነገር የሚያደርገው ማለት ነው። ውድ ቤተሰቦቻችን እስከዛው ላይክ ሼር ያደረጋችሁ ቤተሰብ ሁኑ።